አላህን ተገዙ ሙኽሊሲና ጥርት አርጋችሁ ለሁዲን ዲኑንም ለሱ አሳምራችሁ قال الله تعالى الله سبحانه وتعالى እንዲህ አለ وما آتاكم الرسول መልእክተኛ ያዘዛችሁን فخذوه ያዙ وما نهاكم እንዲሁም የከለከላችሁን عنه ከሱ فانتهوا ተከልከሉ قال صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ من عمل የሰራ عملا ስራን ليس عليه أمرنا ከኛ ትእዛዝ ውጪ ስራን የሰራ فهو رد ለሱ ተመላሽ ነው ለሱ ተመላሽነት ይሆንለታል ማለት ነው ከሱና ውጪ ከዋጅብ ውጪ ዝም ብሎ ጭምርማሪ ነገር እየሰራ ረሱል ይወድልኛል አላህ ይወድልኛል ብለ ብንሰራ ተመላሽ ነው የሚሆነው እያለ ነው እንግዲህ እዚህ ጋር ወይ ሰርዙትና እናንተ አሙሉበት ሌላ ነገር ታላችሁ እንጂ ከዛ ውጪ ተመላሽ ይሆናል እያለ ነውና በሐዲስ ነው በማስረጃ ነው ሽርኩል አክበሩ ይላል ትልቁ ሽርክ ما هو أعظم الذنوب عند الله الله زن تلقو وانجل من دنو أعظم الذنوب تلقو وانجل بلو مالك الشرك بالله الله لي ما قارت والدليل ما سرجو قوله تعالى يا الله سبحانه وتعالى نققرنا አሁን እንደዚህ ብሎ ማለት አሽርኩል አክበሩ ትልቁ ሽርክ ብሎ ማለት ምንድነው ብሎ ላለው ማስረጃን ተሰጥባሉ ቀጥታ እዚህ ጋር ማስረጃውን ያመጣል ማለት ነው በቁርአን አላህ እንዲህ ብሏል ያ ቡነየ ልጆሄ لا تشرك بالله بالله لا تشرك إن الشرك شرككو لظلم عظيم كبادي هنا بدلنا الله ليه هون قديتها مسرجا ነው ولما سئل رسول الله صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ የተጠየቁ ጊዜ أي ذنب أعظم عند الله الله ዘንድ ትልቁ ወንጀል ብሎ ማለት ምንድነው የተጠየቁ ጊዜ ብለው በተጠየቁ ጊዜ قال እንዲህ አለ أنت جعل ልታደርግልን ነው لله ለአላህ ንደን ባላንጣ وهو خلقك እሱ ፈጥሮ ሳለ ሌላ ባላንጣ ስታረጉለት ያኔ በጣም ከባድ በደል ነው ማለት ነው ለአላህ متفق عليه والند ብሎ ማለት ባላንጣ ብሎ ማለት አሽርክ ለአላህ ጓደኛ መስጠት በጣም ከባድ የሆነ በደል ነው ጓደኛ ማድረግ ለአላህ በጣም ከባድ በደል ነው ما هو الشرك الأكبر ما هي الشرك الأكبر ትልቁ ሽርክ ምንድነው الشرك الأكبر ትልቁ ሽርክ ብሎ ማለት هو صرف العبادة አምልኮ መስጠት ነው لغير الله ከአላህ ውጪ كالدعاء غير الله كالله ውጪ ወደ ሌላ አምልኮ የሚጠራ ይመስል والاستغاثة እንዲሁም እርዳታ መጠየቅ ይመስል بالأموات የሞቱ ሰዎችን أو الأحياء እንዲሁም በሩቅ ያሉ ሰዎችን أو الأحياء በህይወት ያሉትንም والغائبين እንዲሁም ሩቅ ያሉትን በህይወት ሰዎችንም እርዳታ መጠየቅ ይመስል ከባድ ወንጀል ማለት ነው قال تعالى الله سبحانه وتعالى እንዲህ አለ واعبدوا الله አላህን ተገዙ ولا تشركوا به ولا تشركوا به بسوله عندنا ما تشركوا شيئا عندنا وقال صلى الله عليه وسلم نبياتنا صلى الله عليه وسلم እንዲያሉ من أكبر الكبائر كتللق الشرك بالله بالله لما قارت ነው رواه البخاري مسلم بخاري تزمنتوبታል